ብለናል። ቡቡ ቀብራራ ማለት ነው። ይህም እየቀብራራ ሸበላ ባይ ቤቱ ገብቶ ቀውጦታል። ገብተዋል ማለት ነው። እንኳንም ሰላም ገባቸው። አልሐምዱሊላህ ሸገራ እየቀወጠ ነው። ቡቡ የሙሽር እያለ ነው እንግዲህ ጥላት ይቃጠል ማለት ነው። ሰላም ሰላም፣ አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናቸው? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም ዝነት አይለያችሁ። ለቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። እያደረጋችሁ ለምታበረታቱ ከልብ ነው የማመሰግነው። ቪዲዮውን ስትጀምሩ ላይክ አድርጉት እስኪ በቅንነት ማለት ነው። እና ብሩኬ ዛሬ ቀውጦታል። ቅመምዬ ጋር ሰላም ገብተዋል ማለት ነው። ደስ ይላል። እና ሀይሚዬ ጋር ፏፈሽ እያሉ ደግሞ እንደሚመጡልን ተስፋ እናደርጋለን። ጠለፈው ተመችቶናል ብለን ነበር። ያው ብሩኬ ደግሞ ያሰበውን የተናገረውን ተግባር የተግባር ሰው ነው ማለት ነው። እና በጣም ደስ ይላል። አልሐምዱሊላህ እንኳንም ሰላም ገባችሁልን የእኛ ተወዳጆች ጨረቃዎቻችን ሀይሚዬና ቡቡ ማለት ነው። ፍፄ እንዲሁም ሹፌራማኑ ማለት ነው። ካሜራማን ቤኪ ብቻ ዙሪያ ክፍያ ያሉ ወንድሞች መልካሞች አሉና ይመቻቸው። የምር የጨረቃዎችን ሰላም ለመመለስ የማያደርጉት ነገር የለም። እና የሀይሚዬና ቡቡ ደግሞ ይለያያሉ ብላችሁ ያለማችሁ ያሰባችሁም ማለት ነው። መልካም ጊዜ መቼም አይለያዩም። ብሩኬ ሸሬሬ እያለ ነው እንግዲህ መልካም መቃጠል ብለናል ማለት ነው። ቅመምዬ እንደሆነች የቡቡዋ ብቻ ናት። እንሻላ ብዙ ነገር ተፈትነው ብዙ ነገር አልፈው ነው እዚህ የደረሱት። አሁንም ወደፊትም ካሁን በኋላ ድግሱን ነው ማፊ መለያየት። እና ጨረቃ ፋሚሊ ደግሞ ጠለፎን በጣም ወዶን ነበረ። እቺ ጠለፈት መችናለ ያለ ለሁላችን ብሩኬ ማለት ነው የተግባር ሰው የምር ትለያለህ። ሀይሚዬ ቀብራራ ሙሽዬ ጀግና ልጅ። ወንድ ሲባል እንዳንተ ነው የምር ለፍቅር ጥግ ድረስ መስዋዕትነት መክፈል። ቅመምዬም ቢሆን እንደዛው ማለት ነው። እና ትለያላችሁ ጨረቃዎቻችን ሀይሚዬና ቡቡ። ፈጣሪ ደግሞ የቀዳችሁን ልባችሁን አሳክቶ ኢንሻአላህ ተገብታችሁ ወልዳችሁ ለማየት ያብቃን ያችን ቀን ማለት ነው። በጤና አኑሮን እኛንም እናንተንም ኢንሻአላህ። እና በጣም ደስ ብሎናል። እንኳንም ሰላም ገባችሁልን አልሐምዱሊላህ። ብሩኬ ደግሞ ፏፈሽ እያላችሁ ንግስት ጋር እንደምመጡ እንጠብቃለን በጉጉት። ብቻ ደስ ብሎናል የምር። ቅመምዬ ትንሽ አምጻ ነበር ግን ብሩኬ ጉልበት በመጠቀም ይዟት ሄዷል ትናንትና ማለት ነው። እና ጠለፋው ተመችቶናል። ጥሩ ነገር ያመጣል ብለን ተስፋ ነበርን። ያመጣል። አሁንም ደስ ብሎናል አልሐምዱሊላህ። እና ሀይሚዬና ቡቡ እንደዚህ አንድ ላይ ስትሆኑ ፏፈሽ ስትሉ ነው የሚያምርባቸው የምር። አይዶ ነው ስራ ነበር ማስጨነቁ ይብቃ። ካሁን በኋላ በቃ ፏፈሽ በሉ። ያለውን ችግር ተረዳዱ፣ ሹራ አድርጉበት የምር። አንድ ነገር ተነጋግሮ የማይፈታ ነገር ምንም የለም። ሞትን ብቻ ነው መቀየር የማንችለው ማለት ነው። የፈጣሪ ያለ ፍቃድ ቀዷ ስለሆነ እንጂ ሌላው ነገር የማይፈታ ነገር የለም። የሁለታችሁ ስምምነት ነው ዋናው። ተስማምታችሁ ያለውን ነገር ፍቱ። ችግርም ካለ ቅመምዬም ተረጋግተሽ ፏፈሽ እያልሽ ስቀሽ ፏፈሽ ፈንደቅ ብለሽ እንደምመጪ ተስፋ እናደርጋለን። እኔ ቡቡዋ ንግስት እና ቡቡ ብቻህን ሳይሆን ቅመምዬ ጋር ነበር መቀወጥ ያለብሽ ጭፈራው ላይ ማለት ነው። ቲክታክ ላይ ምንም ማድረግ አይቻልም። ግን ያው በኢትዮጵያ እንጠብቃችኋለን በጉጉት። በሰላም ያስመሸን ኢንሻአላህ። እና እንኳን ደስ አላችሁ የጨረቃና ቤተሰቦች፣ የሀይሚና የብሩኬ ቤተሰቦች ማለት ነው። ሀይሚና ቡቡን አንድ ላይ መሆናቸውን የምትመኙ የምትጓጉ እንኳን ደስ አላችሁ። ደስ ብሎናል። ሰላም ገብተውልናል። ብሩኬ በቃ አንቺን ትንታልሽ ቃሽንም አላስይዝሽም ብሎ ትናንትና አመት ተጠቅሞ ቅመምዬን ጠልፏታል። ያው ጠለፋውም ተሳክቷል ማለት ነው። ሰላም ገብተዋል ቤታቸው። ደስ ይላል። ከአሁን በኋላ ፍቅር፣ ደስታ ብቻ ያደርግላችሁ ሀይሚዬና ብሩኬ። ስራም ቢሆን እንደዚህ አይነት ጭቅጭቅ ያለው ነገር አንፈልግም። እየብቻ ስመጡም አንፈልግ፣ ስትሄዱም አንድ ላይ ስኖሩም አንድ ላይ ተለያይታችሁ እንዳናይ ነው የሚባለው። እና እንወዳችኋለን ሀይሚዬና ብሩኬ። በጣም የምታምሩት አንድ ላይ ስትሆኑ ነው የምር። እንደዚህ በስስት የምትተያዩትን ፍቅር ለምን ሲባል ይፈርሳል የምር ለጥላታችሁ። እና እውነተኛ ፍቅር ብዙ ነገር መስዋዕት ብትከፍል ያኔ ምንም አይመስልህም። ያኔ ለፍቅር ሲባል ነው እና ማለት ነው። ሀይሚዬም ብዙ ነገር ሆናለች፣ ብዙ አልቅሳለች፣ ብዙ ተብላለች። ብቻ ፈጣሪ ያለ የልብሽን መሻት አድርጎ ብሩኬ ቀብራራሽ ጋር ፍቅር እስከ መቃብር ያደርግላችሁ፣ አይለያችሁ። ወልዳችሁ ተጋብታችሁ ለማየት ያብቃን። እኛም አሚን አሚን ብለናል። እና በጣም ደስ ብሎናል። ብሩኬ ሰላም ስለገባችሁ ማለት ነው። ኢንሻአላህ ደግሞ ፋፈሽ እያላችሁ ኢትዮጵያ ላይ እንጠብቃችኋለን።
ደስ ያለው ብቻ ቤተሰብ ላይክ እያደረጋችሁ ስገቡ ማለት ነው። እና መቼም ቢሆን ሀይሚዬና ብሩኬ አይለያዩም እያልን እዚህ ደርሰናል። እዚህ የደረሳችሁ ማለት ነው። ችርስ ከስድብ ነጻ ሆነን እዚህ ደርሰናል። አልሐምዱሊላህ። አሁንም ደስ የሚል ነገር ነው። ከአሁን በኋላ ምንም ነገር አይፈጠርም። ለፍቅራችን ስል ነው እያለ ነበር ብሩኬ። መቼ ምርት ላይ ያለ ቀብራራው ማለት ነው። ሀይሚዬ ቀብራራ ባል ኢንሻአላህ። በቃ ከአሁን በኋላ ወደ ድግሱ ግቡልን ማለት ነው። ከአሁን በኋላ ኩሽታን በሩቅ ብለናል። ኢንሻአላህ ቤተሰቦቼ አላህ ሀገራችንን ሰላም ያደርግልን። ወጥቶ ከመቅረትም አላህ ይጠብቀን። እኛንም በሀገራችን ፏፈሽ ያለ ሀያት ይወፍቀን። የመዳም ቅመሞች አብሽሩ። ነገ ሌላ ቀን ነው ኢንሻአላህ። እወዳችኋለሁኝ ለላህ ብዬ አላህ ከኔ በላይ ደግሞ ወዶ ያስወድዳችሁ። ፊ አማኒላህ ኢንሻአላህ። በድጋሚ እስከምንገናኝ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለቤት አዲስ ከሆናችሁ በድጋሚ ሰብስክራይብ አድርጉ፣ ላይክም አድርጉ። በቅንነት ቅንነት ለራስ ነው። ወዳችኋለሁ። ሀይሚዬና ብሩኬ መቼም አይለያዩም። ፊ አማኒላህ